ሰላም ውድ ፋሚሊ እንደምንሰነበታችሁ፣ ዛሬም ተመልሰን ተገናኝተናል ማለት ነው። የሚገራርሙ ቪዲዮዎች ነው ይዘን የመጣ ነው። የሳምንቱን አነጋጋሪ የሆኑትን ቪዲዮዎች ነው ይዘን የመጣ ነው። ግን ፋሚሊ አንድ የቀረ ነገር አለ። ያው ሰብስክራይብ በጣም እየሞተ ነው። 500 ራሱ አልገባንም። ቢያንስ 500 ባልገባም 100 ራሱ አልገባንም። ቢያንስ እንደምንም ብለን በምትችሉት አቅም ሁሉ ቻናሉን ያበረታቱ ማለት ነው። አብራችሁን ቆዩ፣ የትም እንዳትሄዱ። ወደ ቪዲዮ ያያችሁ ከዘፈኑ በላይ እኔ ምን እንደተመቸኝ ታውቃላችሁ? በቃ ቃላት አወጣጡ የሆነ አዘፋፈኑ በጣም ነው የሚያምረው። እዚህ ሰሞኑን በቃ በጣም ቫይራል ሆናለች። ወዳጅ ካንቺ እንደመጠንከር እንደመጨመር ታውቂ ሆኖ ልጅሽ መሆኑን ላንቻለኝ ስሜት መቀየሩ ልቤንም ከኔ ወስደሽ ደስታን አስገኘሽ ወይስ ነፃ ስታወጣ ነገርኛ አይ ልቤ ተው አፊ እንደሆን ቃላት የለው የውስጤንም ማያወራው ያበደ ዘፈን ነው። ተለቋል አልተለቀቀም? እስኪ ንገሩኝ። ታናሽቴን ስለ ላይፍ ምክር ጠይቄ እሺ እባክህ አታስጠላውም? እራሱ መኖርን አስጠላው። ይሄ ልጅ አስጠላኝ ብሎ ይፍታ ክስቲ ራሱ ችግሮች ሲመጡ ብን ብለን ይመቻል። ሰላም ውድ ኢትዮጵያውያን፣ ሰላም የኢቢኤስ ቤተሰቦች። እናንተ እንደምታውቁት እኔም እንደማውቀው በአንጋፋው አርቲስት በነፃነት ነበር ይህ መድረክ የሚደምቀው። የኢቢኤስ የቤተሰብ ጨዋታ ነፂ የሳቅ ጅረት አመለጠን ላፍታ። Life is not fair. ምንም ማድረግ አይቻልም። ጥልቅ የጥበብ ሰው ድንገት ቢያመልጠን እኛ ታናናሾች ይህን እንድንሞክር ህዝብ ድሉን ሰጠን። እኛም ተቀበልን የከበረ አደራ። በቻልነው ልንሞክር በቻልነው ልንሰራ። አግዙን አበርቱን፣ አዎ እኛም እንደግ። አይዞህ ወንድሜ ከጎንህ ነው በነፃነት ሜዳ አይዞህ ፈለግ አለ። እንታወቅ። ኮሜዲያን ያሲር ረዲ መጠሪያ ስሜ ነው። የኢቢኤስ ቤተሰብ ጨዋታን በቀለሜ ለማቅረብ እየሞከርኩ ነው። ለማቅረብ እየሞከርኩ ነው። እንዴት ነው ሉክ የመጣዋል? የመጣ ነው ግን ለኔ ከሆነ በጣም ይችላል። ለምን ኢትዮጵያ ህዝብ ለዚህ ፕሮግራም ያደረጋችሁ ፎቶ ያደረጋችሁ ድምጽ የሰጣችሁ ይሆናል። ይሞክር እስኪ እኔው ይሞክር እስኪ ብላችሁ እዚህ መድረክ ላይ ይሄ ትልቅ መድረክ ነው። እዚህ መድረክ ላይ የጋበዛችሁኝ ቤተሰቦቼ አመሰግናለሁ። እድሉን ከሰጣችሁን ደግሞ ወደፊት የተሻለ ነገር ሰርተን እንደምናሳያችሁ ቃል እንገባለን። እዚህ ፕሮግራም ላይ ፊርማ አልደረገም፣ አልፈረምኩም ገና። ገምጋሚዎች አሉ እኮ ይሆናል ይሄ በጣም ጎበዝ ነው። ጀማሪ ልክ ሲመጣ ሾውን አንደርስታንድ ያደርጉ። የአልጋነሽ ቤተሰቦች እንዴት ናችሁ? ለምን ነው የምትኮሳተሩብኝ? አልወደዳችሁም እንዴ? እንደዚህ ለምን የአልጋነሽ ቤተሰቦች በአራቱ መቅጣጫ በግራና በቀኝ ሐሰትና ደስታን በትኩረት ምንቀይ በተከዘች ቀይ ባኮረፈች አድባር ይሄ ጭንቀት ድብርት ቆርጠን ለማባረር አለማችን ሰላም ቋሚ ቅርስ ሀብታችን ፍቅር ጥቅማችን እናንተ ሳቅ ጨዋታ ዘና ፈታ ስትሉ ለእኛ ደሞ እርካታ። አራ ጎራ በሉ የቤተሰብ ጨዋታ ኑ እንጂ ቻለሽ ማለት በጣም ጎበዝ ነው። ቻለሽ ወደ ልትጂ ነው በሌሊ 9 ሰዓት ወዴት ነው? ክለብ ሄደን ልንጨፍር ነው፣ ልንጠጣ ነው። በዛው ኮንሰርት ማለት ገባ ብለን ትንሽ ጠጥተን እንመለሳለን። የግል ፕሌን አለ እዚህ ጋር በፕሌን ነው የምሄደው። ይሄ ደዛ በዚህ ይሄዳሉ። ሽንቴ ልሸናና ነው ሄደው ናትሸናለ መቃተኛ ጀለስ ካለ በላይ ሲፈልግ እንደዚህ ወደዛ ያደረው በቃ ጀለሱ በጣም ጉድ ነው።
ሊያለቅስ ነበር እኮ ሰውዬ። እጄን ታጥቤ ልምጣ። ሄሎ ሚጉ፣ ሲሳይ የለም? ባቢ ነኝ። ሲሳይ እጁን ሊታጠብ ሄዶ ነው። የት ተገኘ ዛሬ? ሁሌ እንገናኛለን እኮ አይነግርሽም? ስልክ መቼ አንስቶ ያወራል ብለህ ነው? ምን ነው ደህና አይደላችሁ? አዲስ ስራ ሲሳካለት ብሎ ተቀየረ። ጓደኛም ቤተሰብም ብቻ እሱ ደህና ከሆነ ይቅ ነው። በኋላ ይደውልልሻል። ነገር ስታገኝ ጸባይ የሚቀየር ነገር ማለት ሂሳብ አልካቸው? ይሄ ነው ሰውዬ። አሁን አይደል እንደ የተገናኘ ነው። ሰው ቀጥሬ ያለው ይኸው ደወለች። እንዳታነሳ። ምን ነው ማነች? እኔ እንዴት ያለች ቆንጆ መሰለች። መች ነው የምታውቃት? ሰሞኑን ነው ያወቅኳት። ጀማውስ አይቻቸው አላውቅም። ምን አሁን እኮ ጓደኞቼ ተውቶቶ አውቃለሁ። እባክህ ድንገት ለመጣ መብራት ብለህ እድሜን ያየህበትን ኩራዝ አትክፋ። አሁን ያለሁበት ቦታ የብዙ ሰዎች ምኞት ነው። እነዛም ሰዎች የብዙ ሰው ጸሎት ናቸው። ባለ ወርቅ ልቦች። በፈለግከው ሰዓት ለምታገኛቸው ሰዎች ብለህ በምትፈልገው ሰዓት የሚገኙልህን ሰዎች አትርሳ። ድንገት የመጣ ድንገት ሄዳል። ትናንት የነበረ ነገን ይሻገራል። ባትኖር ይከፋቸዋል፣ ብታገኝ ይኮራሉ። አዲሱ ግን ባትኖር ደስ ይለዋል፣ ብትኖር ይፎካከራል። ከፊት መሆን ጥሩ ነው፣ ከኋላህን ግን አትርሳ። Stuck in my mind. Way my D. Yes, imagine. ምን እየሆነ ነው? እየዘለላችሁ እንዴ አይሄድም እንዴ? አዲስ ታጫውተው አይገባም። ሁለት ቀን ተሰፋረ። አምላኬ ያንን የነዳጅ ሰልፍ ደግመህ በህልሜ ራሱ እንዳታሳየኝ አደራ። ውይ ወንድሜ ራይድ ነሽ እንዴ? አዎ ራይድ ነኝ። ወዴና? ወደ ኮ የፈጨ ነበርኩ። አይ እኔ እዛ ድረስ አልሄድም። እኔ ቅርብ መስለኝ እንዴ? ለምን ወንድሜ? መኪናዋ እኮ በቧንቧ አይደለም በነዳጅ ነው የምትሄደው። እና ትለኛለህ እንዴ? አንተን ዘርሼ ሁለት ቀን እንቅልፌን አጥቼ አምስቴ ቃጂቼ የቀዳሁትን ነዳጅ አፈር አብልቼ ተመልሼ ሁለት ቀን ልሰለፍልህ ነዳጅ? ታዲያ ምን ችግር አለው? ምንም ችግር የለውም። የኔ እግረኛ ምንም ችግር የለውም። እንዲህ ከመረረ ለምን ኤሌክትሪክ መኪና አገዛም? ስለሚነዝረኝ ይነዝረኛል። ምን አይነት በሽተኛ ነው መድኃኒዓለም? ለምን ኤሌክትሪክ መኪና ይትገዛል? ናፍጣ ፊት መቅዳት ነበር። አይገባም እንዴ ጀለስ? ዴ ያኔ ፍቅር ደግሞ ደጅ ላይ ቁጭ ለምን ታደርጋለህ? አይ ዳጊዬ የታጠቡ ልብሶችን በሻንጣ ከምረ ጠበከኝ አይደለ? ሰነፍ እኮ ነህ። ለነገሩ ችግር የለውም ምን ያስተካክላለሁ። እሺ አትንኪው። የቆሸሹትን አጥባቸዋለሁ ብዬ ነው የከተቱት። ምን ማለት ነው? የትኞቹን ልብሶች? ዛሬ ለበሽውን ክህደት። የት ነበርሽ? ቢሮ ነኝ እኮ አልኩህ ዳግም። ለምንድን ነው ሁልጊዜ እንደዚህ በጥርጣሬ የምታጠቃኝ? ቢሮ? እኔ እኮ ወደ ቢሮሽ መጥቼ ነበር። አንቺ ግን የነበርሽው ሌላኛ ቢሮሽ ውስጥ ነበር። እንዴ ዳግም ይሄ እኮ ዝም ብሎ የድሮ ጓደኛዬ እኮ ነው። ታውቂያለሽ፣ ዛሬ በዛ ሰውዬ እጅ ውስጥ ሳለሽ በፊት ላንቺ ስል ህይወቴን እሰጥ ነበር። አይኔ በፍቅር ታውሮ ነው ያልኩት ውሸቴን ነው። የታወርኩት እኔ ሳልሆን ያንቺን ክፋት ማየት የፈራው የዋህነቴ። ኦኬ ቅርታ አድርግልኝ ዳግም። ሻንጣ ውስጥ ያለው ልብስሽ ብቻ ነው። የነበረኝም ፍቅር አብሮ ታሽጓል። አሁን ከዚህ ሄድልሻለሁ። ነገር ግን ተመልሼ ስመጣ አንቺም ይሄ ቆሻሻ ሻንጣሽም እዚህ እንድትጠብቁኝ አይደለም። ምክንያቱም ደግሞ አሁን በደንብ እያየሁሽ ነው። አዘጓማዘር ቢላይክ አባዬና አንቺ ግን እንዴት ተገናኛችሁ? አንድ ቀን ውሃ ልቀዳ ወንዝ ወርጄ ምን በእንስራ ነው? ኧረ አይደለም በጃር
እማዬ ደግሞ አንተ ሲጀመር ድሮ ጃራ አለ እንዴ? እሺ እንስራ ነው እንጂ። እሺ ከዛስ ከዛ ተገናኘ። ምን አይነት ጥያቄ ነው የምጠይቀው? እራሱ መንፈስ አያይ አንተስም እማዬ ደግሞ አውቀሽ ነው እንዴ? እሺ በቃ ከዛስ? እሺ በቃ ከዛስ? ከዛ ወደ አዲስ አበባ አንድ ቀን ስንመጣ ከፈለልኝ። ምን የታክሲ? ኧረ አይደለም የፕሌን። ማምንማ ቤት ይሻላል። አላህ እኮ ነው በቃ ውዴና ሲጫሚን ሰርልኝ። ምንድነው እንደዚህ ማግባት? አልታመመች አላረገዘች ራሷ አታስራውም እንዴ? ሚስቴ ክብሬ ነች። ለክብሬ ምንም አደርጋለሁ። ውዴና ሲጸጉሬና ሲዝልኝ ልትሄድ ባልሆነ ኧረ በወንድ ልጅ አምላክ ነገርኩ እኮ ሚስቴ ክብሬ ነች። ለክብሬ ደግሞ ምንም እሆናለሁ። ይኸው መጣሁ። በቃ እየደረስኩኝ ነው። ውዴን ከማታብስልኝ። ኧረ በወንድ ልጅ አምላክ አትልፈስፈስ ሰውዬ። ክብሬ ነች አልኩ እኮ። ምን ያደረገ ወይ? አንተ በስራ ተኩሳም ምንድነው ያልሽው? ምንድነው እሱ? እንደ ወንዶቹ እየተቆጣሽ ነው። አንቺ እኮ ስትታዘዢ ነው የሚያምርብሽ። በላውን በደምብ ተኩሰው ደነዝ። አጣመማት። አንቺን የማከብረው ክብሬን ስለምወድ እንደሆነ እንዴት እስካሁን አታውቂ? አንዳንድ ሴቶች ክብር የላቸው። ክብር ገደብ አለው ወይንም የለው። ልክ ነው። እንሰማለን ግን አንተም እሺ የፕሮሞሽን ስራ ሰርቺ ብሩላሽ ብዬ ካቃለሁ ወይኔ ባላችሁ። እንሰማለን ግን አንፈርድ። አንድ ወር ሙሉ በጓደኛዬ ስልክ ጀንጅኝሻል። እንሰማለን ግን አንፈርድ። ወቸ ጉዳይ አቅርቢኝ ብላይ እሺ ብዬ ላሽ ብያለሁ። ሶስታችሁም ያላችሁ እንሰማለን ግን አንፈርድም። የሆነ ቀን መሬት ላይ ወደቀ ምግብ አጉርሽ ይሻቃል። እንሰማለን ግን አንፈርድም። እንሰማለን ግን አንፈርድም። ከጓደኞችሽ መሀል ኤስቲዲ ያለበት ማን ነው ሲባል ቤንጂ ብያቃለሁ። እንሰማለን ግን አንፈርድም። የሹገር ስልክ ስጠን ሲባል ያንቺን ሰጥቻቃለሁ። እንሰማለን ግን አንፈርድም። እንሰማለን ግን አንፈርድም። የወደሽ ጓደኛዬ በጣም ተመችታት ስልኩን ስጪኝ ስትለኝ አይ ልጅ አስወልዶ ጠፍቷል ብዬ ይሄ የመልስ ምት ነው። የመልስ ምት ነው። የማርያስ ምናድስ እዚህ ጋር መናገር የምፈልገው ነገር በቃ ኢትዮጵያ ላይ ካሉ የሂፕሆፕ አርቲስት መካከል ማለት ነው አንዱ የማርያስ ነው። በቃ ቅርብ ጊዜ ነው የመጣ፣ በአንዴ ነው የተተኮሰው። በቃ ይሄ ነው ታለንት ማለት። በጣም ይችላል። በጣም ለፋሲካ የበዓል ዘፈን ነው። ዘደስ ነው ላለ ያደይ አበባ ነሽ እንዲው ጣፋጭ እንደ ጥንቅሽ ላለ ያንቺ የማርሸት ያንቺ ያንቺ ለሞት አጫወታት። እኔ ምን አደረኩ? እኔ ምን አልኩ? እኔ በእኔ ብቻ ነው በደል የምታሳየኝ። ውድ ቤተሰብ እንግዲህ የዛሬው ቪዲዮአችን እነዚህ መስሉ ነበረ። በቀጣይ ሳምንት እስከምንገናኝ ድረስ ሰላም ሰንብቱልኝ። ይመቻችሁ።